ኢንሻአላህ የተከበራችሁ ውድ የሰላም ቲቪ ተመልካቾቻችን ቀጣይ አድርገን ልናየው ልንመለከተው ልንነጋገርበትና ልንዳስሰው የሚገባው ነጥብ ምንድነው ካላችሁ አخطሩ አንዋዕ الكبر እጅግ በጣም አደገኛ የተባለው የኩራት አይነቱ የትኛው አይነት የኩራት አይነት هو አሉ እሱ ምን አይነት ነው ሲባል من يتكبر على شريعة الله بالله سبحانه وتعالى شريعة ላይ የሚኩራራ ማለት فتأتيه بالآية والحديث الدالة على خطأ ما هو فيه بشريعة ላይ مكرارات ማለት ምን ማለት ነው الله እንዲህ ብሏል ቁርአኑ ላይ በግልጽ ተቀምጧል ብለህ መረጃን ታመጣለታል ሐዲሳዊ የሆነን ዋቢም ታቀርብለታል እሱ ያለበትን ስተት ያለበትን ገለጥ ልትገልጽ የምትችል حديثاوينم مرجع ታመጣለህ فيقول لا استطيع يعني አልችልም ባኪ ነገር ምሰማበትም የለም የራሱን ኢንተርፕሪቴሽን ተዊል ይወስዳል የራሱን ትርጉም ይወስዳል ከራሱ ስሜታዊ ፍላጎት ጋር ተዛማጅ ይሆን ዘንድ አያቱን የሚያገላብጥ አለ በትርጉም ረገድ ሐዲሱንም ደግሞ ኮምፕሊትሊ አልቀበልም ብሎ የሚያፈነግጥ አለ ስለዚህ ይህ መሰሉ ኩራት ነው ከአደገኞች ሁሉ ኩራት ቀዳሚ ተብሎ የተጠቀሰው ለዚህ ነው አሉ ባንድ ወቅት ሁላችንም እንደምናውቀው قد رأى النبي صلى الله عليه وسلم رجلا يأكل بشماله ባንድ ወቅት አሉ ረሱል صلى الله عليه وسلم አንድን ሰው አንድን ግለሰብ ተመለከቱ እየበላ ምግብ እየበላዩት በምኑ ሲባል بشماله በግራጁ ሲበላዩት فقال له عليه الصلاة والسلام እችን ስተታዩ እችን እንከን ተመለከቱና كل بيمينك አሉት በቀኝ እጅህ ብላ ስትበላሉ ሰውየው ምን አለ فقال لا استطيع አለ እኔ አልችልም አለ ተመልከቱ እንግዲህ አሁን እዚህ ጋር ስተትነቱን የምትገልጽ ትምርት እየተሰጠ ነው በግራ እጅህ መብላት ትተህ ቀለል ባለ መልኩ በቀኝ እጅህ ብላ እየተባለ ነው فقال رسول صلى الله عليه وسلم من አሉት لا استطعت አሉት አትቻል አሉት لعن ይርግማን አያስችል አሉት ምን አሉ ما منعه الا الكبر ይሄንን ግለሰብ እኮ የከለከለው ነገር የለም በቀኝ እጁ እንዳይበላ በውስጡ ያለችው ኩራት ቢሆን እንጂ አሉ ከዛም በኋላ ምን ተከሰተ አጂብ የሆነ ሙዕጂዛ ነው فشلت يمين الرجل የሰውየው ቀኝ እጅ ሽባ ሆና ቀረች ከዛም በኋላ ከፍ አድርጎ እንኳን ሊቀለብባት ሊበላባት አልቻለም ተሳነው ይሄንን ሁሉ ጣጣ ያመጣበት ምንድነው ከተባለ በውስጡ የነበረችው የኩራት ስሜት ነች ይላችኋለሁ ስለዚህ ሁላችንም ልንጠነቀቅ የሚገባው ሁሉንም አይነት ኩራት ነው ነገር ግን እላችኋለሁ ከኩራቶች ሁሉ የከፋው ኩራት ደግሞ የትኛው ነው ኩራት ከተባለ ሸሪዓዊ ሸሪዓን ወይንም ደግሞ እስልምና ላይ መኩራራት ነው እሱም ሐቅን አላቀበልም ይያሉ መንቦጣረር ነው ማለት ነው والله اعلم